ዛሬ ደግሞ ሰሜን ሆቴል አካባቢ የሚገኙ ሁለት የአሳ ምግቦች ያገኙባቸው ቤቶች ላሳያችሁ። የመጀመሪያው ቤት ጣዕም ባርና ሬስቶራንት ሲባል ሰሜን ሆቴል ከሰሜን አዲስ ፊት ለፊት የሚገኘው ሾፒንግ ሴንተር ውስጥ ይገኛል። እኛም ከሜኗቸው የሸክላ አሳ ጥብስ፣ አሳ ዱለትና አሳ ለብለብ ሞክረን ነበር። የሸክላ ጥብሳቸው ሲቀርብላችሁ ይሄንን ሲመስል ትኩሱን ሸክላው ስር እሳቱ ሳይጠፋ ነው የሚቀርብላችሁ። የአሳው ቴክስቸር ውስጡ እንደምታዩት ሶፍትና ጁሲ ሲሆን ውጩ ክራንች የሚባል ቴክስቸር ባይኖረውም ወደዛ የሚያደላ ክረስት ነበረው። ሲዝኒንጉን አሳ ውስጥ ራሱ በደንብ ሴንስ ስላደረኩት አሳው ከመሰራቱ በፊት መጀመሪያ ማሪኔትድ ሆኖ እንደተዘጋጀ ያስታውቃል። የሚመጣው ከሩዝ ዳቦና አዋዜ ጋር ሲሆን ለአሳው ማባያ ቆንጆ ሳይዶች ነበሩ። ፖርሽኑ ለአንድ ሰው በቂ ሲሆን ዋጋውም ተመጣጣኝ ነበር። እዛ ቤት ከሄዳችሁም መሞከር ካለባችሁ ምግቦች አንዱ ነው። ሌላ ከሜኗቸው የሞከርነው የአሳ ዱለትና የአሳ ለብለብ ነበር። ሁለቱም ምግቦች ቆንጆ የሚባል ቴስት ነበራቸው። ሲቀርብላችሁ ምላቸው ላይ አብሯቸው የተሰራው መረቅ በበቂ ሁኔታ ነበረበት። እንደ ቲማቲም፣ ሽንኩርት፣ ቃሪያ እና ሌሎች ቅመሞችም ሲኖርባቸው የምግቡን ቴስት በደንብ አፕሊፍት አድርገውት ነበር። ለእኔ ፐርሰናሊ ከሁለቱ ምግቦች አሳ ዱለታቸው ከአሳ ለብለባቸው የተሻለ ቴክስቸር እና ቴስት ነበረው። ሁለተኛው ማሳያችሁ ቤት ደበል አሳ ቤት ሲባል እዚህ አካባቢ በዚህ ስሙ ብዙ ባይታወቅም ሰሜን ሆቴል ከዳትሰን ሰፈር ወደ አፍንጮ በር እየሄዳችሁ መብራቱን ከተሻገራችሁ በኋላ ትንሽ እንደሄዳችሁ ታገኙታላችሁ። ቤቱም እዚህ አካባቢ በአነስተኛ ዋጋ ቆንጆ የሚባሉ የአሳ ምግቦች በማቅረብ ይታወቃል። እኔ እዚህ ቤት የሞከርኳቸው ምግቦች በደንብ ስላልቀረስኳቸው ከወዲሁ ይቅርታ ጠይቃችኋለሁ። መጀመሪያ እዚህ ቤት ማሳያችሁ ምግብ የአሳ ቆሮሶ ሲሆን እኛ ትንሿን ነበር ያዘዝነው። ዋጋቸውም በጣም ተመጣጣኝ ነበር። አሳው በደንብ ሲዝንድ የሆነ ሲሆን አብሮት የሚመጣው አዋዜ ከአሳው ጋር በጣም ይሄድ ነበር። አሳቸውንም ስትበሉት ክሊር እና ፓወርፉል በሆነ መንገድ ቴስቱን ታገኙታላችሁ። እንደነገርኳችሁ አብሮት የሚመጣው አዋዜም በጣም ቆንጆ አብሮት የሚሄድ ዲፒንግ ሶስ ነበር። እዚህ ቤት ሁለተኛ የሞከርኩት ምግብ አሳ ለብለባቸውን ነበር። የለብለባቸው ፖርሽን አነስተኛ ሲሆን እንደ አሳ ቆሮሷቸው በጣም ተመጣጣኝ ዋጋ ነበረው። የለብለባቸውም ቴስት ቆንጆ የሚባል ሲሆን ነገር ግን እንደ ቆሮሷቸው አይሆንም ነበር። ፖርሽኑ አነስተኛ የሚባል ቢሆንም ዋጋቸውን በጣም አነስተኛ ስለነበር ኮምፐንሴት ያደርጓል ብዬ ገምታለሁ። የአሳ ለብለባቸው ቴስት እንደ ቆሮሷቸው ኮንሰንትሬትድ እና ፓወርፉል አልነበረም። ነገር ግን በሞላ ጎደል ቆንጆ የሚባል ቴስት ነበረው። ይሄ ምግብ ቤት እዚህ አካባቢ በጣም እውቅና ያገኘ ሲሆን በሁሉም ወራት የአሳ ምግቦች ያቀርባሉ። ዛሬ ይዤላችሁ የቀረብኩት ይሄን ሲመስል እንዳሳያችሁ የምትፈልጉት አካባቢ ወይም ቤት ካለ አስተያየት መስጫ ላይ ንገሩኝ።